የዛሬው አስፈሪው መልእክቴ ሴቶች ጀነት እንዳይገቡ ከሚያደርጓቸው ተግባራቶች ነጥቦችን ለማንሳት ነው። ያቺ ሴት ምናልባት ይህን ተግባር እየተገበረች ከሆነ ሰላት እየሰገደች ቢሆን እንኳን ሌላ መልካም ስራ እየሰራች ቢሆን እንኳን ጀነትን እንደማትገባ የተጠቀሰበትን ሐዲስ እያጣቀስኩኝ ነጥቦችን ላነሳ ፈልጋለሁ። አንቺ ከነዛ ሴቶች ከሆንሽ ልትጠነቀቂ ይገባሻል። ከነዛ ተግባሮች ልትወጪ ይገባሻል። ምናልባትም አንተ ደግሞ ያገባሃት ሴት እንደዚህ የምትተገብር ከሆነች እንደገና ልታስብበትና ከዛ ተግባሯ ልታስወጣት ይገባል። እንቢ ካለችህ ደግሞ ልትለያይ ይገባሃል። ወይም ደግሞ ልታገባ ከሆነ የምታገባትን ሴት ከዛሬ ጀምረህ ልታውቅ ይገባሃል ማለት ነው። እንዲሁም ብዙሃኖች ጋር እንዲደርስ ይሄ ቪዲዮ ላይክ እና ሼር ያደረጋችሁ በኮሜንት መስጫ ሳጥን ውስጥ ደግሞ በረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋት ያወረዳችሁ አብራችሁን ቆዩ። አሁን ወደ ነጥቦቹ እንግባ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወሰኑ ነገሮችን እኮ ሴቶች እንዲያደርጓቸው አልፈቀዱም። እንዲሁም ከዛ ነገርም አስጠንቅቀዋቸዋል። አላህ Subhanahu Wa Ta'ala ጋር እስከ መጣላት ድረስ ሊያደርሳቸው እንደሚችልም እንዲሁም ወደ ጀሃነም ሊያስገባቸው እንደሚችልም ረሱል ሰለላሁ ዐለይሂ ወሰለም በመጥቀስ እነዛን ነገሮች እንዲታው ሴቶች አድርገዋል። ስለዚህ ከነዚህ ተግባራቶች ውስጥ እኮ አንዱንም ሁለቱንም የሚተገብሩ ሴቶች የአላህ Subhanahu Wa Ta'ala ቁጣ እንደሚያርፍባቸውና እንዲሁም የእሳትን ቅጣት እንደሚያገኙ በተለያየ ምክንያት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። እነዚህን የተወሰኑ ነጥቦችን ልጀምር። የመጀመሪያው አልወሽም ወሽም ተብሎ የሚጠራ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ለዐነ አላሁ አልዋሽማት ወልሙስተውሽማት አልሙገይራት ሊኸልቂላህ። ወሽም የሚሰሩትም እንዲሁም ወሽም የሚሰሩትም አላህ Subhanahu Wa Ta'ala የረገማቸው ናቸው። አልሙገይራት ሊኸልቂላህ የአላህ Subhanahu Wa Ta'ala አፈጣጠር እኮ የሚቀይሩ የሆኑ ሴቶች በማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። ወሽም ማለት ምን ማለት ነው? ወሽም ማለት በሰውነት ላይ የሚያርፍ የሆነ ንቅሳት፣ የማይለቅ የሆነ ንቅሳት ማለት ነው። ይሄ ንቅሳት የሚያስነቅሱም የሆኑ ሴቶች እንዲሁም የሚነቅሱ የሆኑ ሴቶችም አላህ Subhanahu Wa Ta'ala በተመሳሳይነት ሁለቱንም ረግሟቸዋል። ስለዚህ የአላህ Subhanahu Wa Ta'alaን አፈጣጠር መቀየር ስለሆነ ይሄ ተግባር ከአላህ ዘንድ በጣም የተጣላና የተወገዘ እንዲሁም እርግማንን የሚያስከትል የሆነ ተግባር ነው ማለት ነው። እዚህ ጋር ተያይዞ በሂናና በእንሶስላ ተብሎ የሚጠራ ወይም ደግሞ የመሳሰሉ ነገሮችና ጊዜያዊ የሚለቁ የሆኑ ነገሮች ግን የተካተቱ አይደሉም። ከዚህ ውስጥ የሚካተቱ አይደሉም። የሚካተቱት ወሽም ማለት እንደምትመለከቱት በዚህ በማሽን የሚተገብሩት የሆነ ተግባር ነው። ስለዚህ ሰሪዋም ተሰሪዋም በእኩልነት ተረግመዋል ማለት ነው። ሁለተኛው ነመስ ተብሎ የሚጠራው ነው። ሁለተኛው በዚህም ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተመሳሳይነት እንዲህ ብለዋል፣ ለዐነ አላሁ አናሚሰተ ወልሙተነሚሰህ በማለት ተናግረዋል። ነምስ የሚሰሩትም እንዲሁም የሚያሰሩትም አላህ Subhanahu Wa Ta'ala ረግሟቸዋል ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም።